እሺ፣ ቀጥታ ወደ ጉዳያችን እንግባ። ዛሬ በምናቀርበው የታሪክ ትንታኔ ከተለያዩ የታሪክ ምንጮች ያገኘናቸውን አስገራሚ መረጃዎች በመጠቀም ወደ ኋላ ተመልሰን የአንድን ታላቅ ሥልጣኔ ታሪክ በጥልቀት እንመረምራለን። የዛሬው ትኩረታችን በአፍሪካ ቀንድ ላይ ስለነበረችው ጥንታዊትና ኃያል የአክሱም መንግሥት ይሆናል። ስለ ጥንታዊ የዓለም ታላላቅ መንግሥታት ስናስብ አብዛኛውን ጊዜ ወደ አእምሮአችን የሚመጡት እነማን ናቸው? ሮም፣ ፋርስ፣ ቻይና። ልክ ነኝ አይደለ? ታሪክም ቢሆን ብዙ ጊዜ ትኩረት የሚያደርገው በእነዚህ ግዙፍና በሰፊው በሚታወቁ ኢምፓየሮች ላይ ነው። የብዙዎቻችን ትኩረትም ብዙ ጊዜ በእነሱ ላይ ብቻ ያርፋል። ግን ቆይ፣ አንድ የረሳነው አለ። አራተኛዋ ታላቅ የዓለም ኃይል መንግሥት ሌላ ማንም ሳትሆን እዚሁ አፍሪካ ቀንድ ላይ የነበረችው አክሱም ነች። አዎ፣ አክሱም በጊዜው ከእነዚያ ታላላቅ ልዕለ ኃያላን ጋር ትከሻ ለትከሻ የተሰለፈች፣ በንግድም ሆነ በሥልጣን ወደር ያልነበራት ጥንታዊት አገር። ታዲያ የዚችን አስገራሚ ሀገር ምስጢር ዛሬ አብረን እንፈትሻለን። እንዴት አራተኛዋ ኃያል መንግሥት ለመሆን እንደበቃች፣ የሀብቷና የሥልጣኔዋ ምንጭ ምን እንደነበር፣ እጅግ የሚያስደንቅቀውን የሕንፃና የጥበብ ሥራዋን፣ በመጨረሻም እንዴት እንደወደቀች እና እስከ ዛሬ ድረስ ስላለው ትሩፋቷ በአጭሩ ዳሰሳ እናደርጋለን። እሺ፣ በመጀመሪያ ይህች አራተኛዋ ኃያል መንግሥት የሚለው ስያሜ ዝም ብሎ በአጋጣሚ የተሰጠ እንዳልሆነ መገንዘብ ጠቃሚ ነው። የአክሱም ዓለም አቀፋዊ ተጽዕኖ በጠንካራ መሠረት ላይ የተገነባ ነበር። በአፍሪካ ቀንድ የምትገኘው አክሱም በወቅቱ ከነበሩት የዓለም ልዕለ ኃያላን ጋር እኩል የምትፎካከር ነበረች። ግን እንዴት? ይህች አፍሪካዊት ሀገር እንዴት ለዚያ ሁሉ ግዙፍ ሥልጣኔ በቃች? ያቆመቻቸው ግዙፍ ሐውልቶችስ ምን አይነት ጥልቅ ምስጢር ነው የደበቁት? ይህን እንቆቅልሽ ለመፍታት የኃይሏን ምንጭ ማየት አለብን። ይህም በቀጥታ ወደ ኢኮኖሚያዊ ሞተሯ ይወስደናል። የአክሱም ሥልጣኔና ሀብት ዋነኛ ምንጭ ስልጣኔ የሆነ መንገድ የተዘረጋው ሰፊ የንግድ ትስስር ነበር። በአዱሊስ ወደብ በኩል ይካሄድ የነበረውን የንግድ ልውውጥ ብናይ በእውነት ያስገርማል። ህንድ፣ ሮም፣ ግብፅ፣ እነዚህ ሁሉ የአክሱም የንግድ አጋሮች ነበሩ። ምን ይገበያዩ ነበር ቢባል ከፍተኛ ዋጋ ያላቸውን እንደ የዝሆን ጥርስ፣ ወርቅ፣ ዕጣን እና የተለያዩ ቅመማ ቅመሞችን ወደ ውጭ ትልክ ነበር። ባጭሩ አክሱም የጥንቱን ዓለም የቅንጦት ዕቃዎች አቅራቢ ነበረች ማለት እንችላለን። ከዚህ ሁሉ በላይ ግን በጣም የሚያስገርመው እውነታ ምን መሰላችሁ? አክሱም የራሷን መገበያያ ገንዘብ ማለትም የወርቅ፣ የብር እና የናስ ሳንቲሞችን ታትም ነበር። አዎ፣ የራሷን ሳንቲሞች። በወቅቱ ከሰሐራ በታች ባለው አፍሪካ ውስጥ የራሱን የብረት ገንዘብ የሚቀርጽ ሌላ ማንም አልነበረ። ማንም። አክሱም የራሷን ሳንቲሞች በማተም የምትገበያይ ብቸኛዋ ጥንታዊት ሀገር ነበረች። ይህ የኢኮኖሚ ጥንካሬዋን እና ሉዓላዊነቷን ምን ያህል አስገራሚ ደረጃ ላይ እንደነበር በግልጽ ያሳያል። ታዲያ ይሄ ሁሉ ሀብትና የኢኮኖሚ ጥንካሬ በሌላ አስደናቂ ነገርም ተንጸባርቋል። እሱም አካላዊ ቅርሶቿና የኪነ ሕንፃ ጥበባዊ ውበቷን። እስቲ ይህንን አስቡት። ምንም አይነት ሲሜንቶ ወይም ማጣበቂያ ሳይኖር ከአንድ ወጥ ድንጋይ ተፈልፍለው የቆሙ። ዋው! ይህንን የምህንድስና ጥበብ ለማሰብ ራሱ ትንሽ ይከብዳል አይደል? የአክሱም ሥልጣኔ መግለጫ የሆኑት እነዚያ ግዙፍ ሐውልቶች ዝም ብለው ረጅም ድንጋዮች አይደሉም። የተሰሩበት የምህንድስና ጥበብ ዛሬ በዘመናዊ ቴክኖሎጂ ላለነው መሐንዲሶች ሳይቀር እንቆቅልሽ ሆኖ የቀረ ድንቅ ሥራ ነው። የአክሱም ማንነት በሚገባ የታተመው ደግሞ በዚሁ ታሪካዊ በሆነው በአራተኛው ክፍለ ዘመን ውስጥ ነው። ይህ ዘመን ለአክሱም ታሪካዊ መታጠፊያ ነበር። በንጉሥ ኢዛና ዘመነ መንግሥት ክርስትናን እንደ ብሔራዊ የመንግሥት ሃይማኖት አድርጋ ተቀብላለች። ደግሞም የራሷን ፊደል፣ አዎ የግዕዝ ፊደልን በስፋት በመጠቀም የራሷን የጽሑፍ ሥርዓት ባለቤት መሆኗን አረጋገጠች። ባህላዊ እና ሃይማኖታዊ እድገቷ ሥልጣኔዋን ይበልጥ አጠናክረው። ነገር ግን በታሪክ ውስጥ እንደምናየው ማንም መንግሥት ለዘላለም በከፍታ ላይ አይቆይም። አክሱምም ከዘመን በኋላ የዚሁ የተፈጥሮ ሕግ ሰለባ በመሆን የውድቀት ጊዜ ገጥሞታል። ታዲያ የዚህ ታላቅ ኢምፓየር መዳከም ምክንያቱ ምን ነበር? መረጃዎቹ ሁለት ዋና ዋና ምክንያቶችን ያሳዩናል። የመጀመሪያው በዓለም አቀፍ ደረጃ የተከሰተ የንግድ መስመሮች መዘጋት ወይም አቅጣጫ መቀየር ነው። አዲስ የባህር ላይ ኃያላን ሲነሱ የንግድ በሯ ተዘጋ፣ የኢኮኖሚ የጀርባ አጥንቷም ተሰበረ። ሁለተኛውና እኩል አጥፊ የነበረው ደግሞ የአካባቢ መራቆት ነው። በተለይ ለማገዶና ለእርሻ ሲባል የተካሄደው የደን መጨፍጨፍ መሬቷን አራቆተውት። እነዚህ ሁለት ጥምር ችግሮች ያንን ግዙፍ መንግሥት አዳከሙት። ምንም እንኳን የፖለቲካውና የኢኮኖሚው ኃይል ቢወድቅም አክሱም ግን ሙሉ በሙሉ አልጠፋችም። ዛሬም ድረሳለች።
ጥላዋ፣ ክብሯና ታሪኳ በኢትዮጵያውያን ማንነት ውስጥ ደምቆ ይገኛል። ከዚህም አልፎ የአክሱም ታሪክ የአንድ አገር ታሪክ ብቻ አይደለም፤ በመላው ዓለም ለሚገኙ ጥቁር ሕዝቦች እጅግ ትልቅ የኩራት ምንጭ እና ደማቅ የታሪክ አሻራ ነው። በማጠቃለያችን ይህን ጥያቄ ላንሳ። ከዚህ ሁሉ አስገራሚ የአክሱም ሥልጣኔ ታሪክ ውስጥ በጣም አግራሞት የፈጠረባችሁ የትኛው ክፍል ነው? ከአንድ ወጥ ድንጋይ የተፈለፈሉት እነዚያ ግዙፍ ሐውልቶች፣ ወይስ ከሰሐራ በታች የራሷን ሳንቲም ያተመች ብቸኛ አገር መሆኗ? እስቲ አስቡበት። ይህንኑ ጥያቄ በአእምሯችን ይዘን የዛሬውን የጥንታዊቷ አክሱም የታሪክ ትንታኔያችንን እዚህ ላይ እናጠናቅቃለን።